የደንብ ልብስ ይልበሱ እንጂ የህግ አስከባሪ አካላት አይደሉም። እንዲሁም ደግሞ የለበሱት ልብስ ተመሳሳይነት ያለውና ተመሳስሎ የተሰራ ነው ሲል የአዲስ አበባ ፖሊስ አስታውቋል። እነዚህ ከጀርባ የምትመለከቷቸው ሁለቱ ግለሰቦች አብርሃም አሸናፊ እንዲሁም ደግሞ ዳግም ብርሃን ይባላሉ። እነዚህ ግለሰቦችም ወንጀሉን የፈጸሙት የግል ተበዳይ ከሆነችው ረዲት አህመድ በተባለች ግለሰብ ላይ ነው። ድርጊቱንም የፈጸሙት በአቃቂ ቃሊቲ ክፍለ ከተማ በተለምዶ አባ ሳሙኤል 140 ሰፈር ተብሎ በሚጠራው አካባቢ ላይ በሚገኘው የንግድ ሱቋን ዘግታ ስትወጣ መኪናዋን እያሽከረከረች መሄድ ከጀመረች ከጥቂት ሜትሮች በኋላ እንግዲህ ያስቆሟታል። ካስቆሟት በኋላም ከመኪናዋ እንድትወርድ ይጠይቋትና ልክ ከመኪናዋ ስትወርድ የሹፌር ወንበር ላይ ተቀምጠው እያሽከረከሩ እንግዲህ ወደ አልተፈለገ አቅጣጫ ወይም ደግሞ እነሱ በፈለጉት አቅጣጫ ይዘዋት ይሄዳሉ። እዛ ከሄድሽ በኋላ እንግዲህ 500 ሺህ ብር ወደ አካውንታቸው እንድታስተላልፍ ያስገድዷታል ማለት ነው። እሷም ይሄንን ያክል ገንዘብ እንደሌላት ትነግራቸዋለች። ከዛም በኋላ እንግዲህ በካሽ እጇ ላይ ይዛ የነበረውን 8700 ብር እንዲሁም ደግሞ 2 ሞባይል ስልኮችን ይዘው እሷን መንገድ ላይ አውርደዋት እንግዲህ መኪናውን እያሽከረከሩ ወደ ሌላ አቅጣጫ ይሄዳሉ። ሄዱ በነበረበት አቅጣጫ ላይ እንግዲህ የትራፊክ አደጋ አድርሰው እንደነበረ ፖሊስ መረጃዎችን አውጥቷል። በመጨረሻም እንግዲህ በቦሌ ክፍለ ከተማ ወረዳ 14 ጃክሮስ ተብሎ በሚጠራው አካባቢ በቁጥጥር ስር እንደዋሉ እንግዲህ ፖሊስ አስታውቋል ማለት ነው። ፖሊስም ጥንቃቄ እንድታደርጉና እንደዚህ አይነት ጥርጣሬዎችን ስታዩ ለፖሊስ እንድታሳውቁ ጥሪ አቅርቦላችኋል። አዲስ መረጃ መልሳለሁ። የፕላስ ምልክቷን የተጫናችሁ ቤተሰቡ መልካም ቀን